ኦርቶዶክስ አሁን ግን ርዕሳችንን ጠብቅ ለጊዜው። ቆይ የተጻፈ ነገር እስከሆነ ድረስ ወይ ትመልሳለህ ወይ አልመልስም እንጂ ከዚህ ርዕሳችንን ጠብቅ። መልስ መመለስ አለመመለስ አይደለም። እኔ ስናገር እኮ ቆይ በዛ። እሺ ቀጥል። ቆይ ጥያቄው አስሎንጋስ ከስዕል ጋር እስከሆነ ድረስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርጋናይዝ ያደረጋቻቸው መጽሐፎች እስከሆኑ ድረስ ሲጠይቀሃል። ከዛ እውቀቱ ካለ አንብቤ እመጣለሁ ትላለህ፣ ትመልሳለህ። እውቀቱ ደግሞ ከሌለ አይ አንብቤ እመጣለሁ ወይ አባቶቼን እጠይቃለሁ ትላለህ። ፔሬድ አለቀ። ከዚህ ጠይቀኝ ከዚያ ጠይቀኝ የሚባል ነገር። እሺ ይሄን ሐሳብ ደግሞ ታዳምጠኛለህ ቴዲ። ርዕሳችን ምንድን ነበረ ስንጀምር? እስቲ ንገረኝ ርዕሳችንን። በስዕላት ቴዲ አሁን ፌር ነው። እኔ ጥያቄ እሱ በሚጠይቅ ሳለ እኔ አላስቆምም። ልክ እኔ ስናገር ጠብቆ እንዳይናገር። ርዕሳችን ቴዲ ምንድን ነበረ? ርዕሳችን ምንድን ነበር ቴዲ? ለምን ቆይ ትለኛለህ? እኔ ቁጥሩን ሳይጠይቅ እሱ ቆይ በለው። አንዴ ኤርሚያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትጠቀምባቸዋለች ብለህ ከምታስበው ስዕልና ስዕልነት ርዕሳችን አንድ ጊዜ ርዕሳችን ይቅደም። አንድ ጊዜ በመጀመሪያ ርዕሳችንን ንገረኝ። ቆይ ቅድም ይኸውልህ ከገድላት እያነሳ ሲናገር አድምጠሃል። አንሳና ተናገር ያለው ሰው እኮ የለም። ጥያቄው ላይ እኮ አንድ ጊዜ ለምሳሌ ፕሮቴስታንት እውቅና የሰጠችው መጽሐፍ አንድ ፓስተር ከጻፈ ከዚህ አጠይቅ የሚባል ነገር የለም። የቸርቹ ንብረት ነው። እኔ እንደዚህ አይነት ሀሳብ አልተናገርኩም። ቆይ ሀሳቤን ኖ በሌላ አይነት አረዳድ እየተረጎምክልኝ ነው። አይ ነው ከዚህ በላይ ማን አላደምጥም። ከዚህ በላይ እኔም አላደምጥም ቴዲ። በመጀመሪያ ርዕሳችን አንተን ጠይቄ ነበር አልመለስክልኝም። ርዕሳችን ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው። ኦኬ ርዕሳችን ያ ነው። ርዕሳችን ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም። በዛ ላይ የመጽሐፍ ቅዱስ አረ ልጨርስ ፕሊስ። እንዴ ለምን ወገንተኛ ትሆናለህ? ኖ እኔ አልቸኩልም። አንተ ትቸኩላለህ። ደቂቃው እኮ ፖዝ ሆኗል። ደቂቃው እኮ ፖዝ ሆኗል ቴዲ። ደቂቃው ፖዝ ሆኗል። ደቂቃው እየሄደበት አይደለም። ደቂቃው እየሄደ እንደሆነ አድርገህ አታውራኝ እንጂ ሁላችንም እኮ ሁሉን ነገር እናውቃለን። እዚህ ላይ ያለው ፕላትፎርም ስዕላት ለአድምጣህ ላይ ከኝ አዳምጠኝ። ሲጀመር ወገንተኛ መሆን የለብህም። ላይቭ ላይ የመጣ ነው ወገንተኛ ያልሆነን ሰው ፈልገን እንጂ ወገንተኛ የሆነን ፈልገን አይደለም። ሲቀጥል ደግሞ ስዕላት ጌታ ስም እስኪጨርስ አዳምጠኝ። ስዕላት ርዕሳችን መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ለምሳሌ እሱ የተለያዩ ሀሳቦችን ከቤተክርስቲያን አዋልድ መጽሐፍት አንስቶ እንደፈለገ መናገር ይችላል። እኔ ግን የምመልስለት ሀሳብ በአጠቃላይ ከመጽሐፍ ቅዱስ የሚያነሳውን ጥያቄ ነው። ወንድማችን ኤርሚያስ መብቱ ስለሆነ የፈለጋቸውን ሀሳቦች በአጠቃላይ አንስቶ ይሄ እንዲህ ነው፣ ይሄ በዚህ ወጥቶ፣ ይሄ በዚህ ገብቶ የራሱን ሀሳቦች ተናግሯል። የሚያምንባቸው እኔ ደግሞ ያነሳኋቸው ሀሳቦች በተቃራኒ ልክ በተመሳሳይ ከመጽሐፍ ቅዱስ መሰረትን ያደረጉ ብቻ ናቸው። ሌሎች ሀሳቦችን አልነካከንም። መጽሐፍ ቅዱስን መሰረት አድርጌ ስዕላት መጽሐፍ ቅዱሴ ናቸው ብያለሁ። ወንድማችንም ስዕላት መጽሐፍ ቅዱሴ እንዳልሆኑ መጽሐፍ ቅዱስን መሰረት አድርጎ ነው የሚያወራው። ስለዚህ የሚመልስለት በአጠቃላይ ጥያቄ መጽሐፍ ቅዱስን መሰረት ያደረገ ብቻ ከሆነ ነው። ካልሆነ ግን ለምሳሌ እንዲህ የልጅ ጨዋታ ዝም ብሎ ድርሳን ገድል ልግለጥ የወላችሁ እዚህ ላይ እንደዚህ ያለ ምናምን ቅብጥርሱ እኔ የምጠየቀው ጥያቄ ከመጽሐፍ ቅዱስ ስለሆነ አላወራውም። ካልሆነ ከርዕስ ውጭ ነው በርዕስ ጠይቀኝ ብዬ እናገረዋለሁ። አንተ ወገንተኛ እንዳትሆን። አሁን ታስቆጥ ነው የመጀመሪያው ነገር። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያንተ ንብረት አይደለችም። ወገንተኛ ለአንዱ መሆንበት ለሌላው መሆንበት ለእኔ እናቴ ነች። ለእኔስ ምን እንደሆነች የምታውቀው ነገር አለ? እሱን አላውቅም። አንተ ተነግረናል። እሱን ስለ ራሴ ነው የተናገርኩት። እንደ ግል ንብረት እንዳታያት። አንተ ወገንተኛ ለማን ነው ወገንተኛ መሆኑ? አይ የግል ንብረት አይደለም። አሁንም እዚህ ተቀምጬ ያላልኩትን ነገር ፕሊስ እንዳልኩ ታደርገው። ማስተካከያ የምሰጠው ቅድም ነግሬሃለሁ። እናቴ፣ አባቴ፣ ወንድሞቼ፣ እህቶቼ የምታወቅ ልጅ ነኝ። ስለዚህ በተለየ ሁኔታ አንተ በተለየ እዚህ ጋር የመጣ ነው ልንወያይ ነው አልኩ። ቀላል ለማድረግ ያህል ከዚህ ጥያቄ ልመልስልህ አልችልም። አንድ ነገር ነው። ኤርሚያስ ግን የመጠየቅ መብቱ የተጠበቀ ነው። ለምን ይጠይቅ? ከርዕስ ውጭ ከሆነ ከርዕስ ውጭ ነው ያለው። አንተ ጣልቃ እንዳትገባ ነው በቃ። ጣልቃ እኔ አዋይ እኮ ስለዚህ ጣልቃ አትግባ ቴዲ። አሁን እኮ የእሱን ሀሳብ ነው እየተናገርክ ያለው። እየተናገርክ ያላችሁ ሀሳቦች በአጠቃላይ
ወገንተኛ አይደለም ትላለህ እንጂ የኤርሚያስን ሐሳብ ነው። ኤርሚያስ አንተ ስትናገር ዝም የሚለው ለዛ ነው ሐሳቡን እየተናገርክለት ስለሆነ። ስለዚህ እሱ ይጠይቃል ከርዕሱ ውጭ ከሆነ ልክ እሱ ሲል እንደነበረው ከርዕሱ ውጭ ነው እላለሁ። ካልሆነ ግን ላይ ተፍቼ መልሶቹን በአጠቃላይ መልሳለሁ። ተው እንጂ ለምንን እንደመጣን እኮ አደረጋችሁ። በመከባበር ነው የምናወራው። አዎ በመከባበር እናወራው። ጠይቃችሁኝ አዋይን ብላችሁ ጠርታችሁ አክብራችሁ የመጣችሁት እናንተ እንጂ እኔ አልጠራኋችሁ። ከመጣችሁ የቤቴ ህግ ይሄ ነው። በቃ ተስማማለህ፣ አትስማማም። የቤቴ ህግ ወገንተኛ ከሆነ አልስማማም። ስለዚህ ከፈለግ ካልተመቸ አንተ ትወርዳለህ። ላይ ደግሞ ሌላ ይመጣል። ሌላ ጊዜ ምንም ማድረግ አልችልም። ግን አሁን እኔ እዚህ ጋር ምን እሱ ይደዝማታ እሱ ችግር የለውም። አንድ ጊዜ ሰማኝ በመዳን እሱ ችግር የለውም። ወገንተኛ ከሆንክ ግን እኔ በዚህ ቤት ህግ አልስማማም። ወገንተኛ ሰማኝ። ኦኬ አንድ ጊዜ እንደዚህ እናድርግ። ይኸውልህ ሰማለሁ። አንድ ጊዜ ሰማኝ ፈልግ። ይኸውልህ አድማጭ ተመልካች አለ፣ እያየህ ነው። ገባ? ይታዘባል። ቅድም ድጋጋሚ ተነግሬያለሁ። እዚህ ውስጥ ያሉ ሰዎች ከኛ በላይ እውቀት ያላቸው ከእናንተ በላይ እውቀት ያላቸው መምህራኖች አሉ። እናቶቻችን ያደምጡናል፣ አባቶቻችን ያደምጡናል፣ ህፃናቶች ያደምጡናል። እዚህ የመጣ ነው ልንወያይ እንጂ አንዳችን ላይ ጠላት ሆነ ልንገዳደል ምናምን አይደለም። ከገባና ካወቅ ትመልሳለህ፣ ካላወቅ አባቶቼን ጠይቄ መጥቼ እመልሳለሁ ትላለህ። በተረፈ ሌላ ምን ታደርጋለህ? እኔ ላይ በጣም የተሳሳተ ነገር ለመናገር እየተሞከረ ነው። በነገራችን ላይ ቴዲ ከዚህ በኋላ አንተንም ተው አልልህም ቴዲ። ኖ እንደዚህ ማድረግ አችልም። ከዚህ በኋላ አንተ አለመመለስ ችለህ ነው ምናምን ራስን እንደምንድን ነው የምታስበው? በመጀመሪያ ደረጃ መልስ መመለስ አለመመለስ አዳምጠኝ ስናገር። ኤርሚያስ የጠየቀው ጥያቄ ከርዕሳችን ውጪ ከሆነ ከርዕስ ውጪ ነኝ ማለት መብት አለኝ። እሱ ሲል እንደነበረው አለመመለስ ስላልቻልክ ነው ምናምን እንዳትል፣ በቃ ወገንተኛ እንዳትሆን። እሱ ራሱን ችሎ ይናገር። ደቂቃ ተጀምረለት ጥያቄ ጠይቅ፣ እኔ እመልሳለሁ አለው። አንድ ጊዜ ወገንተኛ የሚለውን ቃል አስወግደው። አይ ነው አላስወግደው፣ ምክንያቱም ኦልሬዲ ሆኖ እያየሁት ስለሆነ ማለት ነው። የኔ ቅሬታዬ ነው። እዚህ ጋር ፖለቲካ አሰራብኝም። ስትፈልግ ከፕሮቴስታንት ጋር ቁርጥ ትቆርጣለህ። ወገንተኛ ምናምን አትበለኝ። እዚህ ጋር ስርዓት ያዝ። ይሄ ፖለቲካ አይደለም ቴዲ። ልታዘኝም ልታስፈራረኝም አችልም ቴዲ። አንተን ፈቅረህ እኔን ፈቅጄ እወራለሁ እንጂ እኮ ማዘዝና ማስፈራራት ማዘዝ አይደለም። አንዴ ስማኝ፣ ፖለቲካ ስትሰራ ዝም ልልህ አልችልም። ወገንተኛ ሆንክ ያልኩት ቅሬታ ነው። ኦኬ፣ ስለዚህ ቅሬታዬን አትናገር እንዳትለኝ። አንድ ጊዜ ስማኝ። እሰማለሁ። አንድ ጊዜ በቀና መንፈስ ስማኝ። እሰማለሁ። ለማንም ወገንተኛ አልሆንም። ሆንበት ምንም ምክንያት የለም። ነገ በተለይ 20 ጊዜ 40 ጊዜ ልነግር ይችላል። ያሳደገችኝ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በተለየ ሁኔታ ኦርቶዶክስን አንተ የምትከላከላት እኔ ማጠቃት አይደለሁም። ትውልዴ፣ እድገቴ፣ ቤተሰቦች የሚታወቅ ልጅ ነኝ አልኩ እኮ ፔሪድ። ስለዚህ ውይይት ፈልገን የመጣው ይሄ ውይይት ይጠይቃል። ጥያቄው ትክክል ካልሆነ ይሄ ትክክል አይደለም ከርዕሳችን ውጭ ነው የማለት መብት የተጠበቀ ነው። በቃ በዛ እንስማ። የመጣ ነው ልንወያይ ነው እንጂ ልንከራከር አይደለም። ሌላ ቦታ የጠላነውን ነገር፣ ሌላ ቦታ ህዝብ ያስጠላውን ነገር እዚያ እናምጣ። የመመለስ ግዴታ የለብህም። በነገራችን ላይ የሚያልኩት አሁን ይሄን ሁሉ ፈርዘር እንድንኖር ያደረገው ቅድም ጣልቃ ገብተህ ሀሳባችን ልታስተካክል የሞከርክበት መንገድ እንጂ ኤርሚያስ ከርዕስ ውጭ ነው ሲል እንደነበረው ነው እኔም ከርዕስ ውጭ ነው ያልኩት። ይሄን ደግሞ ማለት መብት አለኝ። ኦኬ፣ ቅድም እሱ ሲናገር እንደነበረው ነው ያልኩት። ስለዚህ ደቂቃውን አስጀምርለት፣ እሱ ይጠይቅ። በርዕስ ከጠየቀን ይመልስለታለሁ። ከርዕስ ውጭ ከሆነ ግን ከርዕስ ውጭ ነው የጠየቀኝ ይለዋል። ጠይቅ። ከርዕስ ውጭ በጣም ለተናገርኩት ንግግር ችግር የለውም። ፍሬንድስ ቅድም ስናገር እንደጀመርኩት የአንድ ቤተሰብ ልጆች ነው አይደለም እንዴ? ለመዋየት ነው። የአንድ ሀገር ልጆች ነው፣ ለመዋየት ነው። ከዛ በኋላ ደግሞ ከዚህ የእናንተን ውይይት ሰምተው ደግሞ ሰዎች የራሳቸውን አቋም ይዛሉ። በዚህ አውድ ነው የምንወያይ እንጂ በተረፈ አንዳችን ላይ ምናምን አገርን ጠብቃ ጽንታ ቆየች እኮ ናት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ማማ ላይ ነው ደባ የሚሰራው። ፕሮቴስታንትም ወንድሞቻችን ናቸው፣ ኦርቶዶክስም ወንድሞቻችን ናቸው። የጋራ ህልውና ያለን ህዝቦች ነው። ስለዚህ በዛ ወደ እንረዳው። ኤርሚያስ ጠይቀው ከፈለግ ከገድል ስዕልን አያያዘ የምጠይቀውን ጥያቄ ጠይቀው። ከፈለገ ይመልሳል፣ ካልፈለገ ከርዕስ ውጭ ነው ማለት መብቱ የተጠበቀ ነው።
ደቂቃ እንደገና አስጀምራለሁ። ኮሜንት ክፈቱላቸው ይጻፉ ይፈልጉትን። እሺ ቴንክ ዩ ቴዲ። ባይ ዘ ዌይ ደርቤ ያላወራሁት አንተንና ቤቱን አክብሬ እዚህ ያለ 23,000 ሰው አክብሬ ነው እንጂ እኔም እንደሱ ገብቼ ሰዓቴ እንደዚህ የጥያቄ ጊዜ ተራዝሞ ከአረስት ውጭ ወጣ ብለው አረስት አልወጣሁም። ልብ በሉ። ስለ ቅዱሳት ስዕላት ነው እየጠየኩት ያለው። ቅዱሳት ስዕላት ብለው እነሱ ብለው ስለሚላቸው ወይ ደግሞ ስዕል አድኑ ብሎ ስለሚለው ነው የጠየኩት። መጽሐፍ ቅዱስን ተአምረ ማርያም መቅድም ጠቅሼ ነው የጠየኩትኝ። ስለዚህ አሁን ከአርእስት አልወጣሁኝም። አርእሱ ምንድነው? ስለ ቅዱሳት ስዕላት ወይ ደግሞ መጽሐፍ ቅዱስ ላይ ስዕላት መጽሐፍ ቅዱሳዊ ናቸው ወይ ብሎ በሚል ተነጋገርን። በመጽሐፍት ውስጥ እየጠየኩት ነው፣ በራሱ መጽሐፍቶች ውስጥ ማለት ቅድም ባሳየሁት። ስለዚህ ስዕለ አድኅኖ ናቸው ብለህ መጽሐፍ ቅዱስ ላይ ማነው በእናንተ ቤተክርስቲያን ያሉትን ማነው ስዕላትን ታምናቸዋለህ? ለስዕሉ ያልሰገደ ከቆመበት ስፍራ ይጥፋ ብሎ የሚለውን ተአምረ ማርያም መቅድም ላይ ያለውን ቃል ታውቀዋለህ አይደል? አውቀዋለሁ። ርዕሳችን ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ነው? አይደለም። ስለ ስግደት አንተ ስግደት ርዕሳችን አይደለም ብሎ የሚለው ነው። ስለ ስግደት ቅድም ስጠይቀህ ርዕሳችን አይደለም ብሎ ጠይቀውና እንደዚህ ካለ አንተ ታብራራለህ። እሺ ቅዱሳት ስዕላት ስለ ስግደት ርዕሳችን አይደለም ብሎኛል ስጠይቀው። አጭርና ግልጽ ቀጥል። ኦኬ ጥያቄን እየመለሰልኝ አይደለም። ልብ በሉ። ቅዱሳት ስዕላት ብሎ የሚላቸው ስዕላት ብሎ የሚላቸው ተአምረ ማርያም ላይ ያለውን ያፍርበታል ማለት ነው። አልመለሰም። ወደ የሚቀጥለው አላፈርኩበትም። ተአምረ ማርያም ላይ ያለውን ኦርቶዶክሳዊ ላይ ከርዕሳችን ውጭ ነው። ስለ ስግደት እናወራ ስለ ከርዕስ ውጭ ነው ብለኸኛል። ስለ ስዕል ስግደት ነው ያወራሁት እና ስለዚህ መልስ የለም። እኔም ስለ ስግደት ነው ስጠይቅ የነበረው አንተ ከርዕስ ውጭ ነው ስትለኝ ነበር። አሁንም በመጽሐፍ ገና ብዙ ጥያቄ አለኝ። ወደሚቀጥለው ጥያቄ ችግር የለውም። ይፈርዳል። ወደ ሁለተኛው ጥያቄ ነው። እሺ አሁን እናንተ በኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት ወይ ደግሞ ስዕለ አድኅኖ ብላችሁ እንደምትሏቸው የቀደመው ሕዝብ የእስራኤል ሕዝብ በመጽሐፍ ቅዱስ ላይ ምክንያቱም የዘጸአትን መጽሐፍትና ቅድም የምጠቅሳቸው የነበረው የነገስት መጽሐፍትን ስለጠቀስክ ማለት ነው። ይህን የምጠቅስህ እናንተ አሁን ለስዕላት እንደምታጥኑት፣ እንደምትሰግዱት፣ እንደምትሰግዱላቸው እስራኤላውያኑ ታዘው እንደዚህ ያደርጉ ነበረ በቤታቸው በቤተክርስቲያን ማነው በቤተ መቅደስ ቅዱሳት ስዕላትን እኛ ቅዱሳት የምንለው በነገራችን ላይ ሰዎች ስላሏቸው መጽሐፍ ቅዱሳዊ ስለሆኑ መመልሰውን መልስ ጥያቄውን ሰምቻለሁ። እኛ ቅዱሳት ስዕላትን ለቅዱሳት ስዕላት ክብር የምንሰጠው ቅዱሳት ስዕላትን ቅዱስ የምንለው በነገራችን ላይ መጽሐፍ ቅዱስ ስለሆኑ ነው። ለምሳሌ በዚህ መጽሐፍ ቅዱስ ክፍል ላይ ስዕል አለ። ይህን መጽሐፍ ቅዱስ እስራኤላውያን መጽሐፍ ቅዱስ ብለው ጠርቶት አይደለም መጽሐፍ ቅዱስ የተባለው ቤተ ክርስቲያን ከሌሎች መጽሐፍ ተለይታ የተቀደሰ መጽሐፍ ነው ብላ ካኖናይዝ ስላደረገችው ቤተ ክርስቲያኔ መጽሐፍ ቅዱስን ካኖናይዝ ስላደረገችው ኦፍኮርስ መጽሐፍ ቅዱስ ብዬ እጠራዋለሁ። ከረከሰው የተለየ ስለሆነ ቅዱስ ብለን እንጠራዋለን። ስዕላትንም በዛው ልክ ቅዱሳት ብለን እንጠራለን። ለምን? ከሌሎች ግዑዛን ስዕላት የተለዩ ስለሆኑ እግዚአብሔርን ወንጌል የሚሰብኩ ስለሆኑ በደንብ መልሼልሃለሁ። ቀጥል። ጥያቄ ኤርሚያስ ፖዝ አይሆንም። ፖዝ ይሆናል። ደቂቃዬን ለመብላት የምትጠቀመው የምታደርገው መንገድ እንደሆነ የጠየቁን ጥያቄ ቀጥታ አልመለስክልኝም። ስለዚህ አልፈዋለሁ። እስራኤላውያኑ እኩል አታውራ የስርዓትን እኩል አታውራ ሜዳ ላይ እኔ ሳወራ አታውራ። ህዝቡ ይስማበት። አድማጭ ተመልካችን እናክብር። አድማጭ ተመልካቾችን መናቅ እኮ ነው። ጥያቄውን ግልጽና ግልብ በሆነ መንገድ ከጠየቀ አንተ በፈለከው መንገድ መልስ። ከዛ በኋላ እሱ ያብራራ። ፍርዱን ለአድማጭ ተመልካችን እንስጥ። እሺ እኔ ማብራራቱ ላይ ቀጥዬ ወደሚቀጥለው ጥያቄ ሄዳለሁ። ልብ በሉ። የጠየቁት ጥያቄ እስራኤላውያኑ አሁን ኦርቶዶክሳውያን እነ ፈለገ እና ቤተክርስቲያኑ እንደሚያደርጉት ቅዱሳት ስዕላት ብለው በቤታቸው ስለው በቤተክርስቲያኑ በቤተ መቅደሳቸው ውስጥም ስለው የኪሩቤል ቀርጸው በቤታቸው እየወደቁ እየሰገዱ ቀዊሜ የቅድመ ስዕልከ እንደሚሉት እነሱ እንደዚህ እንደሚሉ ምንም የተጻፈ ነገር የለም። በኦሪታውያኑ ሕግ ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታደርጋቸው ቅዱሳት ስዕላት ልቀጥል ደቂቃዬን ፖዝ አድርግና አስቁምልኝ። መመለስ አለመመለስ ቅድም እኮ እሱ እኮ በዚህ ልክ እኮ እያወራ ነበረ። ለምንድን ነው እኔ አልመለስክም ስለው እኮ መልሻለሁ ሲለኝ ነበረ ቴዲ። እሱ እንዳለው እኮ ነው ያደረግኩት። አንድ ጊዜ ተረዱኝ። እኔ በጣም ስለማከብራችሁ ነው። እኔ አሁንም የምናገረው
አድማጭ ተመልካቾቻችንን አናደንቁር። እኔ ለአድማጭ ተመልካቾቼ በጣም እጠነቀቃለሁ። ይጠይቅ ፍንትው ያለ ጥያቄ፣ ከዛ ትመልሳለህ። ምላሽ ትክክል ሆነ አልሆነ እሱ ያብራራል። ከዛ ህዝብ ይፈርዳል። ባኬንድ ፎርዝ ከሆነ ጭቅጭቅ ይሆናል። ባኬንድ ፎርዝ አይደለም ቴዲ። እኔ ቀደም አልመለስክም ስለው መልሻለሁ ሲለኝ ነበር አይደል? ያ መብት ነበር። ግን እስከ መቼ ድረስ አልመለስክም ስለው መልሻለሁ። አንተ ገብቶኝ ለመሰለኝ ይጠይቅህና ትመልሳለህ። አልመለስክም አያችሁ። አንተ አሁን ለምሳሌ መጽሐፍ ቅዱስ አያውቅም ብለህ መንፈሳዊ ፖለቲካ እንደሰራበት እሱም ደግሞ መንፈሳዊ ፖለቲካ ይሰራባል። ማድመጥ ብቻ ነው ያለ። ይህ ስራ ችግር የለውም። ግን የመለስኩትን አልመለስክም አይበላይ ነው። መልሻለሁ ማለት ግን ይችላል። አንተም አልመለስክም ብለኸዋል። እሱም መልሻለሁ ብሎኛል ቴዲ። እሱን እኮ ነው ያልኩህ። እሱ አልመለሰም ስል እሱ መልሻለሁ ሲለኝ ነበር። በሱ ጊዜ መብት ነው፣ በእኔ ጊዜ መብት አይደለም። ፈለገ ከእሱ ችግር የለውም። ቀጥሉ። ችግር የለውም። አይደለም ቀጥሉ። ችግር የለውም ቴዲ። በአንድ ጥያቄ ልጠይቅህ። አሁን አንተ ከእሱ አይ መልሳል በቃ ትክክል ብሎ ራይት እኮ አጠብቅ። ስለዚህ መመለስን አለመመለስን አንደኛ እግዚአብሔር ያውቃል፣ ሁለተኛ ደግሞ አድማጭ ተመልካች ይፈርዳል። ጥያቄውን ቀጥል። እሺ ቴዲ ልብ በል። አሁንም ለአንተ ክብር ስል ለቤቱ ክብር ስል ነው እንጂ ማንም ሰው በጥያቄ ጊዜ እንደዚህ እያቋረጣችሁኝ እንደዚህ ኢንተራፕት እያደረገኝ አንተ እንኳን አይደለም ቴዲ ያንተ አይደለም ኢንተራፕት እያደረገኝ ለሁለተኛ ለሶስተኛ ጊዜ እያስቆመ ያልሆነ ነገር 5-6 ደቂቃ እያወራ እኔ ዝም ብዬ የምሰማው የቤቱን ጨዋነት ለማክበርም ደግሞ ወንጌላውያን ምን ያህል ጨዋዎች መሆናችንን ለማሳየት ነው። በምን ያህል ግብረገብ እንደምናወራ እሱ ጥያቄ በጠይቀኝ ሳለ በተከታታይ እኔ አልገባሁበትም፣ አንተም አልረበሽኩም። እሱ ግን እያስቆመኝ ልክ እንደዚህ ያደርጋል። ስለዚህ የኦርቶዶክሳውያንና የወንጌላውያን ስዕል ይህንን ይመስላል ማለት ባህሪ ማለት ነው። በዓለም ሚዲያ ላይ ይህንን ይመስላል ማለት ነው። ስርዓት የለውም። ጥያቄ ሲጠይቅ እኔ አንድም አላቋረጥኩትም እንዳለ ነው የጨርሰው። እኔን ግን እስካሁን ድረስ ይኸው እያቋረጡኛሉ። እንዳልገባ ቴዲንና ቤቱን አክብሬ ነው። ቤቱ ጨዋ ቤት ስለሆነ የቴዲ ቤት ቴዲም ጨዋ ስለሆነ በመልካም ስነ ምግባር አሁንም የላችሁ ሲያቋርጠኝ ልብ በሉ። ስለዚህ ልብ በሉ። አሁን የጠየኩት ጥያቄ መጨረሻ ላይ ሰመራይዝ አድርጋችሁ ትወጣላችሁ። ኦኬ ጣፍ ይሄን ጠይቅ። ከፈለክ 15 ደቂቃ ከፈለክ 10 ደቂቃ እሰጣለሁ። ዛሬ የመጣሁበት ርዕስ ይሄን ነው። ይሄን አረኩኝ፣ በዚህ ተከራከርኩኝ፣ ይሄን ጠየቅኩት፣ ይሄን መለስ፣ ይሄን አልመለሰም፣ ፍርዱን ለእናንተ ብለህ ኤርሚያስም ሰመሪ ሰርቶ እንሰነባበታለን። ስለዚህ ለማውራት አንቸኩልም። ይጠይቅህ መልስ። ትክክል ነህ አይደለም፣ እሱ መጀመሪያ ትክክል አልመለሰልኝም ብሎ ትክክል ያልሆንክበትን ያብራራ። ቀሪውን ደግሞ ለአድማጭ ተመልካችነት በዚህ ያውድ። እኔ በጣም እውቀት እያገኘው ስለሆነ ነው ጋይስ፣ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ከሁለታችሁ የሚገርም እውቀት ነው እያገኘው ያሉት እና ቢያንስ ማን ምን እንደሚል በደንብ መስማት እንድችል በሰከነ መንገድ እንወያ። እሺ ኤርሚ ያስቀጥል። እሺ ቴንኪው ኤርሚ ቴዲ በጣም አመሰግናለሁ። ወንድሜ ፈለጋውንም ድጋሚ እንደሚመልስልኝ ተስፋ አደርጋለሁ። አሁን እናንተ በቤተክርስቲያናችሁ ውስጥ እንደምታደርጉት እስራኤላውያኑ በመጽሐፍ ቅዱስ ላይ ታዘው ስዕላትን ስለው ወይ ደግሞ የተቀጠቀጠውን ኪሩብ እሱን አድርገው በቤተ መቅደስ ውስጥ ይገለገሉባቸው የነበሩትን በየቤታቸው አስቀምጠው ጧፍ እያበሩ ሻማ እየለኮሱ ሰንደል እየለኮሱ እየሰገዱ ወደ እነሱ እየዘመሩ ጸሎትን ወደ እነሱ ያደርጉ ነበር ወይ? ኦሪታውያኑ ነው ብያልኩ። በኦሪታውያኑ ተመዘኑ። ኦርቶዶክሳውያን በኦሪታውያኑ በብሉይ ኪዳን ተመዘነ ያደርጉ ነበር። ልመልስ። በጣም ጥሩ ክርስቲያኖቶች ወንድሞች፣ ወንድማችን እንደጠየቀው እንግዲህ ስዕላት በቤታቸው ያደርጉ ነበር ለሚለው የእያንዳንዱ ክርስቲያን ቤት በነገራችን ላይ ቤተክርስቲያን ነው። እሱን አትርሱ። ስለ ክርስቲያን አልጠየኩም። የእያንዳንዱ ክርስቲያን ቤት ቤተክርስቲያን ነው። እኔ ልመልስ አዳምጠኝ። ስለ ራሴ ልመልስ አዳምጠኝ። ኦሪታውያኑ እንዲያደርጉ ነበር ወይ ያልኩት። የእያንዳንዱ ክርስቲያን ቤት ቤተክርስቲያን ነው። ቅዱሳት ስዕላት በቤተክርስቲያን ይቀመጡ ነበር። ኦፍኮርስ ኦኬ፣ ቅዱሳት ስዕላት በቤተክርስቲያን ውስጥ ሲቀመጡ ነበሩ። ኦፍኮርስ ለምሳሌ ስለ ዕጣን ማይጠን ስለ ሰንደል ማጨስ ምናምን ወንድማችንን አምልኮን ወይስ አይደለም ብዬ ጠይቄው መልስ ስላልሰጠ ስለዛ በመጽሐፍ ማስረጃ አናወራ። ምክንያቱም ከመጽሐፍ ቅዱስ ውጭ ነው ስላለን፣ ከርዕስ ውጭ ነው ስላለን። ቅዱሳት ስዕላት ግን በቤተክርስቲያን ውስጥ ነበሩ ወይ? ኦፍኮርስ። ለምሳሌ አንደኛ መጽሐፈ ነገሥት ምዕራፍ 6 ከቁጥር 29 ላይ ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ ሊያውም በውስጥና በውጭ የኪሩቤል መላእክት ስዕላት ተስለዋል። ብራዘር የኪሩቤል ስዕላት መላእክት ተስለዋል። በውስጥ ብቻ ሳይሆን በውጭም ጭምር የኪሩቤል መላእክት ተመልሶልኛል። ወደሚቀጥለው ፕሮግራም እንዳልመለስ አላሳያችሁ። የጠየቅኩትኝ ኦሪታውያኑ ማለት ቤተክርስቲያን የላቸውም። ልብ በሉ። ፈለገ ምን ያህል መጽሐፍ ቅዱስን አናባቢ እናንተ በቤታችሁ ታስቀምጣላችሁ ይላል። በእኛ ቤት ቤተክርስቲያን ነው። ማብራሪያ እየሰጠው ነው። ላውራበት ፈለገ አንተ ቤቱን ስርዓት የምታውቀው መልሰሃል። ደግሞ ተራው እሱ ነው። ሚዩት አድርግ
ምንም አታውቅምም አላነበብክምም ብሎ የመመለስ መብቱ የጠበቀ ነው። ማድመጥ ነው ያንተ ስራ። እሺ ከማጋ እንደገጠምክም ማወቅ አለብህ። እሺ አሁን ስርዓት ይዘህ ነው የምታወራው። እኔም ስርዓት ይዘህ የጠየቁት ጥያቄ ልብ በሉ። እዚህ ያላችሁ ሰዎች የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደምታደርገው ኦሪታውያኑ ማለት እስራኤላውያኑ በቀደመው ኪዳን በጉሊ ኪዳን አሁን እነሱ በየቤታቸው የኪሩብ እና በሴት በወንድ መልክ የተሳለውን ስለው እነፈለገ እንደሚሰግዱላቸው እንደሚያጥኑላቸው እንደሚሰውላቸው እንደሚዘምሩላቸው እንደዚህ ያደርጉ ነበሩ ኦሪታውያኑ ብዬ ስጠይቀው አንደኛ ነገሥት መጽሐፍ ምዕራፍ 6ን ጠቅሶ ኦሪታውያኑ ቤተክርስቲያን ነበራቸው አለ። ቤተክርስቲያንና ቤተ መቅደስን እንኳን ያለየ ሰው ነው እዚህ ጋር ቁጭ ብሎ ሊሟገተኝ ጥሪ ያቀረበልኝ ማለት ነው። ቤተ መቅደስንና ቤተክርስቲያን ለይቶ ያላወቀ። ልብ በሉ ኦሪታውያኑ ቤተ መቅደስ እንጂ ቤተክርስቲያን የላቸውም። ቤተክርስቲያን በበዓለ ሀምሳ የተወለደች ከክርስቶስ ሞት በኋላ የተወለደች እንጂ በንጉሥ ሰለሞን ዘመነ መንግስት ቤተክርስቲያን አልነበረም። ይሄ መምህርና ዲያቆኔ ብሎ የሚለው ቤተክርስቲያንና ቤተ መቅደስን እንኳን ሳያቅ ነው እዚህ መጥቶ ከጴንጤ ጋራ ጥሪ ያቀረበው ማለት ነው። ኦኬ እንቀጥላል። ስለዚህ ሚዩት አድርግ። ስለዚህ በኦሪታውያኑም ሲመዘኑ ኦርቶዶክሳውያኑ ውድቅ ናቸው። ምንም ነገር የላቸውም። ኦሪታውያኑ እንደዚህ ያደርጉት አልነበረም። እሺ በክርስቶስ ቤተክርስቲያን ታሪክ ውስጥ አሁንም ጠይቅህ በክርስቶስ ቤተክርስቲያን ታሪክ ውስጥ ካላወቃቸው በሮሜ፣ በቆሮንቶስ፣ በገላትያ፣ በኤፌሶን፣ በፊልጵስዩስ፣ በተሰሎንቄ፣ በጴርጋሞ፣ በፊላደልፊያ፣ በጴጥሮን፣ በሎዶቅያ በክርስቶስ አብያተ ክርስቲያናት ውስጥ አሁን እናንተ እንደምታደርጉት ለስዕል ዕጣን እያጠኑ ይሰግዱ የነበሩ ይሰዉ የነበሩ ይዘምሩላቸው የነበሩ አብያተ ክርስቲያናት ርዕሳችን አይደለም። ስለ ማይጠንት ማውራት ርዕሳችን አይደለም። ስለ ስግደት ማውራት ርዕሳችን አይደለም። ስለ ማይጠንት ስለ ስግደት አናወራም ብለኛል። ርዕሳችን አይደለም ብለኛል። ስለዚህ አንተ ባልከው መቀጠል ስለዚህ አላወራም። አይ ነው መልስ ሰጥቼ አይደለም። ርዕሳችን አይደለም ስለ ስግደት አንድ ጊዜ አይ መልሳለሁ፣ በደንብ መልሳለሁ። ርዕሳችን አይደለም መልስ ስለሆነ ርዕሳችን የሆነበትን ወይም ርዕሱ የሆነበትን አንተ አስረዳና ምን ላይ ሰጥ እኔ አስረዳለሁ። ቴንክ ዩ ስጠይቀው ርዕሳችን አይደለም ብሎኛል። በቃ መልሰልኛል። ፈለገ ቴንክ ዩ አመሰግናለሁ። በጣም አጥጋቢ መልስ ነው የመለስክልኝ። ህዝቡ ሁሉ በደንብ ጥምን የሚያረካ መልስ ነው እየመለስክልን ያለው ለሁላችንም ማለት ነው። እግዚአብሔር አምላክ ይባርክልን። እሺ ምንድነው ያለን ፈለገ? በቅዱሳት ስዕላት ተብለው አሁን ስዕለ አድኅኖ ተብለው የሚባሉት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስረታቸው የቀደሙ በኢየሩሳሌም በሰማሪያ እንደዚሁም በአንጾኪያ እና በሌሎች አብያተ ክርስቲያናት የአሁኗ ግሪክ በሮም በግሪክ እንደዚሁም በጣሊያን ሁሉ ጭምር ያሉ አሁን ቅድም ስማቸውን የጠሯቸው ከሮም ቤተክርስቲያን ጀምሮ ቆሮንቶስ፣ ገላትያ፣ ኤፌሶን፣ ተሰሎንቄ፣ ሰምርኔስ፣ ፊላደልፊያ፣ ሎዶቅያ፣ አኪያ የተባሉ የክርስቶስ አብያተ ክርስቲያናት ውስጥ አሁን በነፈለገ ቤተክርስቲያንና ፈለገም መሰሎቹ እንደሚያደርጉት ለዕጣን ያጠኑ የሰገዱ የሚዘምሩ የሚያሸላቸው አድመጠኝ ደቂቃዬን ያዝልኝ። እንደበገና አትደርድር 13 ጊዜ ርዕሳችን እንዳልሆነ የኔን ደቂቃ እንዴት እንደሚጫወት ደቂቃዬን ያዝልኝ። ቀላል ጻፍ፣ ነጥብ ያዝ። መጨረሻ ላይ 20 ደቂቃ 15 ደቂቃ ሰጣለሁ። ርዕስ ያልሆኑ ነገሮች ምን ተነሱ፣ እነዛን ሰመራይዝ አድርገህ ትወጣለህ። ምን ተነሱ ርዕስ የሆኑ ነገሮች ምን ጠየቀህ፣ ምን መለስክ፣ አንተም እንደዛው። ከዛ በኋላ አለቀ፣ ኬስ ክሎዝ። አሁን ሰመራይዝ አላደረግም። በእርግጥ ግን መጨረሻ አሁን ላይ እያልኩ ያለው አንድ ነገር ልንገርህ። እኔ እሱ ስጠይቀው ስለ ስግደት ርዕሳችን አይደለም ብሎ መሀል ላይ እንደፈለገ ጣልቃ እየገባ ሲናገር እንደነበረ እኔም መብት አለኝ። ርዕሳችን አይደለም ስለ ርዕስ እየሆነ አይደለም። አሁን እንደ ቀድሞ ዝም አልልም። ልብ በሉ እዚህ ያላችሁ 23 ቴዲም ሲያወራ ፈለገም ሲያወራ ዝም ብያለሁ። ለቴዲ ክብር ብዬ ለሶስተኛ ነው ለአራተኛ ጊዜ አቋርጦኛል። ለምን የጠየቅኩትኝ ቅዱሳት ስዕላትን ወይ ስዕለ አድኅኖ ብላችሁ የምትሉትን አሁን እናንተ እንደምታደርጉት በኢትዮጵያ ኦርቶዶክስ እንደሚደረገው በቀደሙት የክርስቶስ አብያተ ክርስቲያናት በሮሜና በቆሮንቶስ ብዬ የጠቀስኳቸው አብያተ ክርስቲያናት ውስጥ እንደዚህ ይሰውላቸው፣ ይሰግዱላቸው፣ ያጥኑላቸው ነበሩ ብዬ ስለው መልስ የለውም። ስለዚህ ርዕሳችን አይደለም ብለኛል። ወደሚቀጥለው ጥያቄ ነው። ስለ ስግደት በነገራችን ስለ ስግደት ማውራት እንችላለን። እኔ ስናገር አንድ ጊዜ አዳምጡኝ። ስለ ስግደት አሁን ታይም ጠብቆ ማውራት ከፈለገ እስከሚፈልገው ሰዓት ድረስ ማውራት እንችላለን። ስጠይቀው ግን ስለ ስግደት ርዕሳችን አይደለም ሲል ነበረ። ስለዚህ ርዕስ ባልሆነ ነገር መለስክል የልጭዋት ገብቶኛል። ከፖለቲካ ውጭ መንፈሳዊ ውይይቶችን ስታደርጉ ቁጭ የማደምጥ ልጅ ነኝ። ያ እንዳይደገም እዚህ ጥረት እያደረኩ ነው። አይደገምም። ርዕሳችን አይደለም መልስ። ከዛ እሱ ይሄድበታል።
አንተም ትጠይቀዋለህ። ርዕሳችን ከሆነ ርዕሳችን ነው ብሎ ይመልሳል። ካልሆነ ርዕሳችን አይደለም ይላል። ርዕሳችን እንዴት እንደሆነ አያይዘህ ትመልሳለህ። መጨረሻ ላይ ሰመራይዝ እናደርጋለን። እየዘላብን ከሆነ ከርዕስ ውጭ እያወራ ከሆነ ምን ነጥቦች ከርዕስ ውጭ አወራ ጻፋቸው። አሁንም ርዕሳችን አይደለም ካልክ ክርክር ውስጥ ነው የምንሄደው። ቀድሜ ያስቀጥል። እሺ ቴንኪው። እንግዲህ የቤተክርስቲያን የኦርቶዶክስ ቤተክርስቲያን መምህርና ዲያቆን የሆነ ሰው እንደዚህ እየረበሸ እንደ ህፃን ልጅ በየመካከሉ እየተለመነ ነው የሚያቆመው። ልብ በሉ። ስነ ምግባርንም ልክ እዩት። ዓለም ይኸው የጠየቁትን ጥያቄ በክርስቶስ ቤተክርስቲያናት ታሪክ ውስጥ እንዲደረግ ነበረ፣ አይደረግም። ስለዚህ ፈለገና ቤተክርስቲያኑ በኦሪታውያኑም ሲመዘኑ ውድቅ ናቸው፣ በክርስቶስ ቤተክርስቲያናትም ታሪክ ሲመዘኑ ውድቅ ናቸው። አሁን በነፈለገ ቤት እንደሚደረግ ለስዕል የሰገደ ያጠነ የዘመረ የሰገደ ወደ እነሱ የጸለየ አንድም የክርስቶስ አብያተ ክርስቲያናት የለም። በ27ቱ የአዲስ ኪዳን መጽሐፍት ላይ አንድ አያሳየኝም። መጋቢ አዲስ ብለው ያሉትን በሚቀጥለው ጊዜ ላይ ትጠራልኛል። አንተ መጽሐፍቱን ስላላወቀው ነው። እሺ ሊቀጥል ወደሚቀጥለው። ኦኬ አሁንም ጥያቄ ለሙሴና ለሰለሞን፣ ለሙሴ በሲና ተራራ ላይ፣ ለሰለሞን ደግሞ በአባቱ በዳዊት በኩል በአንደኛ ዜና መጽሐፍ አይኔን እያየ አውራኝ በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 ላይ እንደተነገረው ምሳሌ ሆኖ ተጽፎ ለዳዊት መጣለት። ሰለሞን አባቱ ዳዊት ለልጁ ለሰለሞን ሰጠው። ቁጥር 11 ላይ አንደኛ ዜና መጽሐፍ ማለት ነው። ሰለሞን ቤተ መቅደሱን ሲሰራ ከዳዊት ከእግዚአብሔር ዘንድ ተጽፎ በመጣ ደብዳቤ ዲዛይን ነው። እግዚአብሔር ነው እንትኑን ብሉፕሪንቱ ነው የሰጠው ማለት ነው። እሱን ቃል በዛ ክፍል ላይ ተጽፏል። ዳዊትም ሙሴም በዘጸአት መጽሐፍ ምዕራፍ 25 ላይ እንደተጻፈው በተለይ ቁጥር 40 ላይ እንደተጻፈው በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎ እንዳለው በዚህ ቃል መሰረት ሙሴና ዳዊት ቤተ መቅደሱን ሰርተውታል። በቤተ መቅደስ ውስጥ የሚቀረጹትን ቅርጾች ስለዋል። ወርቅ የሚለበጠውን ከግራር እንጨት የሚሰራው ምንም ይሄን አድርገዋል። በእናንተ ቤተክርስቲያን አሁን የምታደርጓቸውን ስዕላትና ቅርጻ ቅርጾችን እንድታደርጉ ትእዛዝ የሰጠ ማን ነው? ትእዛዝ ተቀባይስ ማን ነው? እሺ ሙሴና እንደተቀበሉት ቅድም እንዳልኩት ቆይ ፕሊስ አዳምጠኝ። ቅድም እንዳልኩት ወንድማችን ኤርሚያስን ለምሳሌ በእኔ ጥያቄ ሰዓት እነዚህን ስዕላት ከየት ነው ያመጣኸው? ማን ነው ሳሊ ያለ ብዬ ስጠይቀው መልስ የለውም። ጥያቄ መልስልኝ። እናንተ እንድትሰሩ ማለት ትእዛዝ ይሰጣችኋል። እየመለስኩኝ ነው። ስትጠይቅ ጸጥ እንደምል ሁሉ አንተም ደግሞ ስመልስ ጸጥ ብለህ አዳምጠኝ። ስዕላቶች ማን ነው ሳሉ ያላችሁ ከየት አምጣችሁ ሳላችሁት ለሚለው ጥያቄ ስጠይቀው ወንድማችን መልስ የለውም ነበረ። መልካም። እኛ ክርስቲያኖች ግን መልሳለን። ስዕላት ቅድም እንዳልኩት የቤተ ክርስቲያን ልሳኖች ናቸው። ኦኬ ልሳኖች ናቸው። የቤተ ክርስቲያን ልሳኖች ናቸው ማለት በቅዱሳት ስዕላት ልክ በሊተራል ቋንቋ እንደምንሰብክ ሁሉ በምልክት ቋንቋ እንደምንሰብክ ሁሉ በቅዱሳት ስዕላትም ጭምር መጽሐፍ ቅዱስ የሆኑ ሀሳቦችን በአጠቃላይ ገላጭ አድርገን እንጠቀምባቸዋለን። ለምሳሌ በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክትን ስዕላት ሲሳል ቁጥር 27 የኪሩቤል መላእክትን ስዕላት ሊሳዳምጠኝ የኪሩቤል መላእክት ስዕላት በደንብ ወደ ቀኝ ወደ ግራ ይናገራል። እዚህ ክፍል ላይ ማንም ሰው አንድ የሚያውቀው ዘርግተህ ሳል ተብሎ ማንም ሰው መልሰልኛል። ደቂቃ እየበላ ነው። በደንብ እንድትረዳኝ እስኪጨርስ አዳምጠኝ። ኤርሚያስ ጨርሻለሁኝ። አስቁምልኝ። አንድ ጊዜ ለአምስተኛ ጊዜ መከረው ስርዓት ስለማያውቅ ለአምስተኛ ጊዜ መከረው። ልብ በሉ። የጠየኩት ጥያቄ ምን ነበረ? ለዳዊትና ለሰለሞን ለሙሴና ለዳዊት ከእግዚአብሔር ዘንድ ትእዛዝ መጦላቸው በዛ መሰረት ሰሩ። ኦኬ በዘጸአት መጽሐፍ ምዕራፍ 25 ቁጥር 40 ላይ በዕብራውያን መልእክት መጽሐፍ ምዕራፍ 8 ቁጥር 5 ላይ በተራራው ላይ እንዳሳየው ምሳሌ በዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ላይ በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቁ ላለው ሙሴም በተራራው እንዳሳየው ምሳሌ ነው የሰራው። እንደዚሁም ዳዊትም ደግሞ ይህንን ሲያደርግ ያደረገው እግዚአብሔር በሰጠው ትእዛዝ መሰረት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ስዕላትና ቅዱሳት ስዕላት ብላ የምትለው ማንም አዟት አይደለም። የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ መጽሐፍ ቅዱስ ላይ መስቀልን ያደረገው እግዚአብሔር አዞት አይደለም፣ መጽሐፍ ማህበሩ ነው። ማህበሩ ደግሞ የኢትዮጵያ ኦርቶዶክስና ቴዲ ሚዩት አድርግልኝ። አልገባኝም። ይሄ ሰውዬ ለአምስተኛ ጊዜ እየተመከረ ነው። ይሄ ህፃን ነው። ሲመልስ እኮ አንድ ጊዜ በአጭር ቋንቋ እንዴት አድርጌ ላስረዳ? በአጭር ቋንቋ መልሱን ሲመልስ እንዲያጠራልኝ ከመጽሐፍ ቅዱስ ውጭ ለአምስተኛ ጊዜ ሚዩት አድርግ። ስለዚህ የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ ላይ መስቀል ያደረገው ማንም አዞት አይደለም። እንደዚሁ ሁሉ እግዚአብሔር አዟቸው አይደለም። የኢትዮጵያ መጽሐፍ ቅዱስ ማህበር ይሄን ያደረገው ያደረገው ጴንጤዎች አይደለም። ካቶሊክም ጴንጤም ኦርቶዶክሱ ተስማምተው የኢትዮጵያ መጽሐፍ ቅዱስ ማህበርን ስለሚመሩት ዲያቆኑ አያውቅም ይሄንን።
ስለዚህ ይህንን ያደረጉት እግዚአብሔር አዟቸው አይደለም። እንደዚህ ሁሉ የኢትዮጵያ ኦርቶዶክስ ታሪክሳን እነፈለገ ስዕላትን ስለው ቀርጸው የሚሰግዱላቸው እግዚአብሔር አንድም ቦታ ላይ እንደ ሙሴም እንደ ዳዊትም አዟቸው መመሪያ ሰጥቷቸው በዛ መሰረት አይደለም ማለት። ስለዚህ የማርያም ስዕል ሰው አይምሮ ጨምቆ የፈጠረው ነው ማለት ነው። የሚካኤል የገብርኤል የስላሴ በል የስላሴ ራሱ በምስራቅ አይታወቅም። ሚዩት አድርግ ላሳይህ አድርግ አልኩ። ከማጋ እንደማጽፈው ጻፍ እና እሱ የሚሳሳታቸውን ነገሮች መጨረሻ ትናገራለህ። ለብዙ ዘመን ስፈልግ ነበር። ሚዩት አድርግ። ገጥመናል። አይኔን እያየህ አውራኝ። ገጥመናል። በእውቀት አውራ። ከጴንጤ ጋር ነው የገጠምከው። እሺ ኦኬ። ስለዚህ የመጽሐፍ ቅዱስ መረጃ የለውም ማለት ነው ይሄ ሰው። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ልቧ ነው የምታደርገው ማለት ነው። እነ ሙሴ ግን እንደ ልባቸው አላደረጉም። ዘጸአት 25 ላይ ትእዛዝ ተቀብሎ ነው። ዳዊትና ሰለሞን እንደ ልባቸው አላደረጉም። በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 እና ቁጥር 29 ላይ ትእዛዝ ተቀብለው ነው። ዳዊት ተቀብሎ ለልጁ ሰጠ። ሰለሞንም ከአባቱ በተቀበለው ዳዊት ከእግዚአብሔር፣ እግዚአብሔር ለዳዊት፣ ዳዊት ለሰለሞን በሰጠው ትእዛዝ መሰረት ነው። ኦርቶዶክስ ግን ከማንም አልተቀበለችም። ከታቦት ጀምሮ ስዕላት በሉ የትኛውም የምታደርገው ነገር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሞግት በሌላ ቀን ከዚህ ሰው የተሻለ የሚያወራ መጋቤ ብሉይ መጋቤ አዲስ ብሎ የሚል ሰው ካለ ከእኔ ጋራ በዚህ ጉዳይ ላይ ያወራል ማለት ነው። ስለዚህ መጽሐፍ ቅዱሳዊ መሰረትነት የላቸውም። ኦኬ 5 ደቂቃ አለ። በ5 ደቂቃ ውስጥ እሺ 5 ደቂቃ ነው የቀረኝ። እሺ ምን ደቂቃዬ እንደዚህ የተደረገ ማለት ነው። ኦኬ የመላእክት ወይንም የማርያም ወይ ሌሎችም ስዕላት ተብሎ የተባሉት አሁን ለምሳሌ የቅዱስ ሚካኤል በላችሁ የምትሉት ፎቶ ላይ እዛ ላይ ሚካኤል አድሮ በስዕሉ ላይ ይናገራል አይደል? ፈለገ ማርያምን በስዕሉ ላይ አድራ ትናገራለች አይደል? እስኪ መጽሐፍ ቅዱስ ማስረጃ ስጠኝ። ቅዱሳት ስዕላት ይናገራሉ ወይስ አይናገሩም የሚል ሀሳብ አልተወያየንም። የቤተክርስቲያን መጽሐፍ ኦኬ። በመጀመሪያ የጠየቁት ጥያቄ ኦኬ፣ ስለ ታምር ነው እያወራኝ ያለው። ስለ ታምር ነው እያወራኝ አይናገሩም። ኧረ እባክህን ስመልስ አዳምጠኝ። ይሄ እኮ ጀግንነት አይደለም እኮ ልጅ አቱን እንጂ ኦኬ። ስለ ተአምር ከሆነ እያወራኸኝ ያለው ኦፍኮርስ በቅዱሳት ስዕላት በኩል እግዚአብሔር አምላክ በጣም ብዙ ገቢረ ተአምራትን ያደርጋል። አሁን ትልቁ እይታችን በቅዱሳት ስዕላት በኩል ተአምር ይደረጋል ወይስ አይደረግም አይደለም። አሁን ግልጽ እንዲሆንልኝ የምፈልገው ነገር ቆይ፣ ገድላቶች የማን ንብረቶች ናቸው? ቆይ አይደል? እሺ ቴዲ፣ አሁን ይሄን ሀሳብ ካነሳ እስከ መጨረሻ ደቂቃ ፖዝ አድርግልኝ። የኦርቶዶክስ እኔ ማወቅ ስለምፈልግ ነው። እነዚህ 3 ደቂቃ ነው ያለ። 3 ደቂቃ ነው ፖዝ የተደረገልህ። አንድ ጊዜ ቆይ፣ 3 ደቂቃ 30 ሰዓት ይሆናል። የኦርቶዶክስ እሺ ይሆንብኛል። ኦኬ፣ ከነዚህ ሪፈር ማድረግ አውደ ምሕረት ላይ ቆመ ከነዚህ የጠቀስክ የምታስተምር ከሆነ ስብከቶች ላይ ከነዚህ የጠቀስክ የምታስተምር ከሆነ ጥያቄ ላይ ለምንድን ነው የማትጠይቀው? ያ መልካም እሺ፣ ልመልስ፣ አዳምጡኝ። እሺ አሁን ይህ ጥያቄ ቴዲ የጠየቀው ስለሆነ አንተ ልታደምጥ የሚገባው ወንድማችን ኤርሚያስ ጣልቃ ኦርቶዶክሳውያን ችግር የለውም። እኔ በፈለግከው ሰዓት አቁም በለኝ፣ ግን በደንብ አድርገህ አዳምጠኝ። እኛ ኦርቶዶክሳውያን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። የሃይማኖት መመስረቻ ማለት የሃይማኖት መከራከሪያችን መጽሐፍ ቅዱስ ነው። ሌሎች መጽሐፍቶችን ለምንድን ነው ቤተክርስቲያን እየጠቀስኩ ዛሬ ከዚህ ወንድሜ ጋር ማላነሳው? ምሳሌ ልስጣችሁ፣ በጣም ሲምፕል ምሳሌ። ቅድም ሳነሳ ነበር ሌላ ነገር ደቂቃ ፖዝ የተደረገው አዳምጣው። ማይክ ሚዩት አድርግና ራስ አዳም። ደቂቃ ሚዩት የሆነው እንድታዳምጥ ነው። ደቂቃ ፖዝ የሆነው እንድታዳምጥ ነው። ፖዝ አድርገውና ለአንተ ጥያቄ አለ። ደቂቃ ቆየ ፖዝ ከሆነ ብራዘር 3 ደቂቃ ጨምርላለሁ። አንዴ የኔ ጥያቄ ስለሆነ ይመልስልኝና ወደ አንተ እመጣለሁ። ችግር የለውም። እየቆረቆረን ቢሆን አዳምጥ። ደቂቃ ፖዝ የሆነው እንድታዳምጥ ነው። የእኛ የቤተክርስቲያናችን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። ኦኬ፣ ከፕሮቴስታንት ወንድሞቻችን ጋር የምንለያይበት ትምህርት አዋልድ መጽሐፍት ሳይሆኑ መጽሐፍ ቅዱስ ነው። እውነተኛ የሆነ የመጽሐፍት ሁሉ አባት አለን፣ እርሱ መጽሐፍ ቅዱስ ነው። እውነተኛ የሆኑ የመጽሐፍት ሁሉ ልጆች አሉ፣ እነሱ ደግሞ አዋልድ መጽሐፍት ይባላሉ። አዋልድ መጽሐፍቶቻችን የሃይማኖት መመስረቻዎች አይደሉም። የቃል ኪዳን፣ የረድኤት፣ የበረከት፣ የጸሎት መጽሐፍቶቻችን ናቸው። ስለዚህ ከአንድ ፕሮቴስታንት ጋር ስናወራ የምንወያይበት ሰነዳችን መጽሐፍ ቅዱስ ነው።
ኦኬ አንድ ቀለል ያለ ምሳሌ ልስጣችሁ። ለምሳሌ እግዚአብሔር የለም ብሎ ለሚያምን ሰው ሙሴ ቀይ ባህርን ከፈለ ብዬ መንገር ለሱ የሚጠቅመው ነገር ምንድን ነው? በመጀመሪያ ሙሴ ቀይ ባህርን እንደከፈለ ለማመን በመጀመሪያ ማመን ያለበት አንተ ገብቶ አያውቅም። አንተ አታውራ እስኪ ጨርስ አዳምጠኝ ቴዲ። ስለዚህ በመጀመሪያ የምናስቀድመው ሀልዎተ እግዚአብሔር ነው። አየህ ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት እንደቆመ ከመንገድ ለዚህ ሰው በመጀመሪያ መሰብክለት እባክህ አዳምጠኝ። ለዚህ ሰው በመጀመሪያ መሰብክለት እግዚአብሔር መኖሩን ወይ ያለመኖሩን ነው። ስለዚህ አዋልድ መጽሐፍቶቻችን በኦርቶዶክስ ያረዳድ የሚፈቱ እንጂ ከፕሮቴስታንት ወንድሞቻችን ጋር የምንወያይባቸው ጉዳዮች አይደሉም። በመጀመሪያ አዋልድ መጽሐፍቶቻችን ዙሪያ አንተ ጥያቄ ከማንሳት በፊት በመጽሐፍ ቅዱስ የትምህርቶቻችን ዙሪያ ማመን አለብን። ይሄ ሰው እንኳን አዋልድ መጽሐፍትን መጽሐፍ ቅዱስን እንኳን በቅጡ የሚያውቅ አይደለም። እንዲህ በቅልጥፍናው አዋቂ እንዳይመስል። ስለዚህ አሁን በአዋልድ መጽሐፍ ሳይሆን የምናወራው በመጽሐፍ ቅዱስ ነው። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ብለው ጥያቄ ይቀጥል። አደምጣለሁ። 3 ደቂቃ ነው ያለው። እሺ እዚህ ጋር እንደዚህ ይላል። 3 ደቂቃ አለኝ። 3 ደቂቃ ትጨምረኛለህ። 6 ነው ያለኝ አይደል? እዚህ ጋር በፍጹም አይጨምርልህም። 3 ደቂቃ ነው ያለው። ጋይስ እኔ አሁን የምጠነቀቀው ለአድማጭ ተመልካቾች ነው። እኔ እኮ በእናታቸው እኔ እዚህ ጋር ማከብራቸው ሰዎች አሉ እያደመጡ ያሉ 22,000 ሰው ባለበት ቦታ እንዴት ነው የምንጨቃጨቀው? ቀላል ነገር ነው እኮ ይጠይቃል። ከዛ ደግሞ እሱ እንትን ይላል። ኤርሚያስ እሺ ሂድ። እኔ አወያዩ ነኝ። እኔ ምላቸው ስንት ደቂቃ ነው የቀረኝ ቴዲ? ስንት ደቂቃ ነው የቀረኝ? 3 ደቂቃ ነው ያለው። ቆይ 4 ደቂቃ አለ። ምክንያቱም አንተን ስጠይቅህ ፖስት ስላደረኩኝ 4 ደቂቃ አለ። በ4 ደቂቃ ጥያቄዎቹን የጠየቀው ጥያቄ ካለመመለሱ ትሄድበትና ተጨማሪ የምጠይቀው ጥያቄ ካለ ታብራራለህ። 3 ደቂቃ ጨምርልሃለሁ ያልከኝ። እሺ 5 ደቂቃ አለ። ችግር የለውም። 5 ደቂቃ ሂድ። በፍጹም 5 ደቂቃ ለምን ትጨምርለታለህ? 3 ደቂቃ ነው የቀረው። 4 ደቂቃ ሲጨምር ያለው 4 ደቂቃ ብቻ ነው መሰለኝ። ለአንተም ሰጣሃለሁ። አሁን እንዴት መሰለህ? አይ ከዚህ በላይ የኖ የልጅ ጨዋታ ተጨማሪ ነው። ከዛ በላይ አላደረገውም። ይቅርታ። አሁን እኮ እያንዳንዱን ደቂቃ ኢፌክቲቭሊ ተጠቅመን አናስመስል ስንከራከር ነው። በቃ 4 ደቂቃ ነው ያለው። ያቆሙ 3 ደቂቃ ላይ ነው 1 ደቂቃ ጨመርክለት። ስንከራከር ውለን በልቶ ፈንቶ ነገር አሲፍ በቃ እያንዳንዱ ደቂቃ ኢፌክቲቭሊ ተጠቀመን አፍታናል። ቴዲ ፕሊስ እባክህ አሁን ጊዜ አንፍሽ። ያለው 4 ደቂቃ ነው። በ4 ደቂቃ ውስጥ ይናገር። እኔም ሰዓት ይሻላል። አንድ ጊዜ አወያዩ ነኝ 5 ደቂቃ ሰጥቼዋለሁ። ተጨማሪ ላንተ ደቂቃ ሰጣለሁ። ፔሬድ 5 ደቂቃ አለው። ኦኬ 4 ደቂቃ እንዳለቀ እኔም ቀጥላለሁ ሐሳቤ። በቃ ለአንተም ሰጣለሁ። ችግር የለም። እሺ እዚህ ጋር አንድ ከንጨባር ገላሳይ ይኸውልህ፣ በቂ ደቂቃ ሰጣለሁ። ተጨማሪ 1 ሰዓት ሰጣለሁ። ኖ አያስፈልግም። ሌላ ተጨማሪ ደቂቃ ችግር የለውም። ካላስፈለገ ደግሞ ሰጥቼዋለሁ። ይናገር፣ ችግር የለውም። በደቂቃ በቂ ደቂቃ ሰጣለሁ። 15 ደቂቃ ተሰጥቶት የጥያቄውን ጊዜ ጨርሷል። እኔ 15 ለመጨረስ እንኳን ይኸው 5 ጊዜ እንደ ህፃን ልጅ እየተለመነ ኢንተራፕት እያደረገ ማለት ቴዲ እኔ ኦኬ ምንድን ነው ያለው እዚህ ጋር እንግዲህ የኢትዮጵያ ኦርቶዶክስ ክርስቲያን ዲያቆንና መምህር ብሎ ያለ ወደ ምሕረት ላይ የሚሰብከው ዲያቆን በስነ ምግባር እዩት እንዴት ኢንተራፕት እንደሚያደርግ። ሁለተኛ በቤተ ክርስቲያኒቱ መጽሐፍቶችም በመጽሐፍ ቅዱስም ነው፣ በሁለቱም ነው ያወራሁት። በመጽሐፍ ቅዱስ በአምላኬ ቃል አውርቻለሁኝ፣ በቤተ ክርስቲያኒቱ መጽሐፍቶች አውርቻለሁኝ። በሁሉም ላይ ማን እውቀት እንዳለው እውነት እንዳለው እውነት እንደሌለው ከወንጌላውያኑና ከኦርቶዶክሳውያኑ ማን እንደሆነ ዛሬ 23,000 ሰው ባለበት ለብዙ ዘመን ስፈልገው ነበር ፈለገን። እንደውም ስላገኘሁት መድኃኔዓለም ጌታ ኢየሱስ ክርስቶስን እጅግ አድርጌ አመሰግናለሁ ማለት ነው። ከማጋ እንደምታወራ ማወቅ አለብህ። እሺ ምን አለ በቤተክርስቲያኒቱ መጽሐፍት ላይ እዚህ እኔ ፊት አልጠይቅም ብሎ ያለውን እሱ ግን በአውደ ምሕረት ላይ እያለ ይሰብካል። ክርስቶስ ሰምራ ገድል ላይ እጅግ በጣም ድንቅ ቃል እናገኛለን። በእውነት የእናታችን የቅዱስ ክርስቶስ ሰምራ ረድኤት በረከት በሁላችን ላይ ይደረብን። ወደሳችን ስለ ስላት ነው ሚዩት አድርግ የፈለኩት ማውራት አለብኝ። ሚዩት አድርግ። ቅዱስ ክርስቶስ ሰምራ ከዕለታት በአንዱ ቀን ማለትም በመጋቢት 27 ከስጋ ወደ እሺ ይህንን እንግዲህ አስተማረው እሱ ነው። የክርስቶስ ሰምራ ገድል ይሄ ነው። እዛ ህዝብ ፊት መጽሐፍ ቅዱስ አንብቦ በማያውቅ ህዝብ ፊት ይናገራሉ፣ ይሄንን ይሰብካል። እዚህ ግን ሲመጣ ና ተጠየቅ ተብሎ ሲባል ግን ወገቤን ይላል፣ እንዳያችሁት ማለት ነው። እሱ ብቻ አይደለም፣ ከሊቅ እስከ ደቂቅ ያሉት ኦርቶዶክሳውያኑ እንዲሁ ናቸው። በእነዚህ መጽሐፍቶች እዚህ 23,000 ሰው ባለበት ለጉራ አይደለም። በእነዚህ መጽሐፍቶች ከጳጳስ ጀምሮ እስከ ዲያቆን ድረስ ያለው አንዳችሁም በኤርሚያስ ፊት ቆማችሁ የምትሞግቱ ከሆነ በሌላ ጊዜ ላይ አለውኝ። መጽሐፍ ቅዱስንም በተመለከተ እነዚህን መጽሐፍቶች በተመለከተ እኔ ሳውራ በእነዚህ ብቻ ላውራ አላልኩም፣ በመጽሐፍ ቅዱስም አልኩ። ናና ሞግት ብሉይ ኪዳንና አዲስ ኪዳን ማለት ነው በሚነሱ ኢሾዎች ላይ ኦኬ።
ስለዚህ ጥያቄ ላይ ስቀጥል በቅዱሳን ስዕላት ላይ አድሮ ቅዱስ ሚካኤል ያናግርሃል እያልኩ ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል? ኦኬ፣ የጠየቀኝ ጥያቄ ስለ ተአምራት ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል? በስዕሉ ላይ አድሮ ያናግርሃል? የጠየቀኝ ጥያቄ ስለ ተአምራት ነው። ሚካኤል በስዕሉ ላይ አድሮ ያናግርሃል? አልመለሰልኝም። በቃ አልመለስክልኝም። የበለዓም አህያ ተናግሮ አንተ ወደሚቀጥለው ሄዳለሁ። ስዕል አህያ አይደለም፣ አህያና ስዕል ላይ ስመልስልህ አዳምጠኝ። ስዕሎቻችን አህዮች ናቸው ብለህ ካላልክ በስተቀር እኔ ጠይቁ ስለ ስዕላት ነው። አንተ ስለ አህያ አትመልስ። ፕሊስ እባክህን በአፍህ አትጸዳዳ። ኤርሚያስ በአፍህ አትጸዳዳ። ያላልኩትን አትበል። ያነጋግራሉ ብያልኩ መልስ የለም። እኩል አታውራ። መልስ የለም። አንተ እሱን ቁጭ ብለህ ቆጠር። አንተ አቅም ካለህ 20 ደቂቃ ይጨመርልለት። እንደገና 20 ደቂቃ ጠይቀኝ። በሆኑ ባልሆነ ደቂቃ መግደል ፈለጋችሁ ከሆነ ይሄ የተሳሳተ ቤት ነው። ሜዳውም ይኸው ፈረሱም ይኸው ስል ማንም አያድንህም። እውቀት ነው የሚያድንህ። እውቀት ካለ ነፃ ያወጣል። ለማንም አይደለም። በቲፎዞ ብዛት በእንትን አመልማለ ጉሜ በማስጨፈር አይደለም ህዝብ ይፈርዳል። እናንተ ማንም አልወከላችሁም። የሆነ እምነት ተከታዮች ናቸው። በቃ የምታምኑት እምነት አለ። የገባችሁና የደረሳችሁበትን ታስረዳላችሁ። ነገ ደግሞ ከፈለገ የተሻሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ይመጣሉ፣ ያስረዳሉ። መምህራኖች አሉ። እዚህ ጋር ያንተ አለማወቅ ያንተ ነው። ያንተም ጥንካሬ የቤተ ክርስቲያን ነው። ያንተ ድክመት የፈለገ ነው። የኤርሚያስ ድክመት የኤርሚያስ ነው። የኤርሚያስ ጥንካሬ ካለ ያሳደገችው ቸርች ነው። ድክመታችንን ከቤተ ክርስቲያን ጋር አታች አናርግ። አይዶኖ ማን እንደደከመ አላውቅም። ከደከማችሁ ማንበብ ነው፣ በቃ አለቀ። ሌላ ነገር የለውም። ስለዚህ ፖይንቱ ምንድን ነው? ልንማማር ነው። እኔ እውቀት እያገኘሁባችሁ ነው ያለሁት። እውቀት እያገኘን ነው። ነገ ከነገ ወዲያ ይቀጥላል። ዛሬ በስዕል ነው፣ ነገ ደግሞ በእንትን። ስለዚህ ኤርሚያስ ጥያቄውን አንዴ ይጠይቅህ። ከዛ በኋላ አንተ እየመለስክ እያለህ አቁም ካለ የደቂቃው ቅድም ለአንተ እንደሰጠሁት አቁም በቃ ተመልሶልኛል ስትለው እንዳስቆምኩልህ ማለት ነው። በቃ አልተመለሰልኝም ካለ እሱ ማብራሪያ ይሰጣል። አንድ ኤርሚያስ ድገምልህ ጥያቄውን። እሺ፣ አይ ድጋሚ አልጠይቀውም። ወደሚቀጥለው ጥያቄ ስለሚሄድ ሚካኤል ሆነ ማርያም ሌሎቹ በስዕል ላይ አድረው ይናገራችኋል ወይ ብዬ ስለው ሊመልስልኝ አልቻለም። ምክንያቱም በቤተክርስቲያኒቱ መጽሐፍቶች ተገልጠው መልሶልኛል ብዬ ካልኩ የግድ ልመልስልህ አትበለኝ። መልሰልኛል እኮ ሚካኤል አሁንም ደቂቃ ኢምፖዝ አድርግልኝ ቴዲ። እንግዲህ ልብ በሉ ምን ያህል ረባሽ መምህር ዲያቆን ተብሎ የሚጠራ ሰው እንደሆነ ማለት ነው። ለስድስተኛና ለሰባተኛ ጊዜ ነው የሚለመነው። የእኔ ጥያቄ ጊዜ ነው ይህን ያህል የረዘመው። የእሱ ጥያቄ ጊዜ መደዳውን ሲጠይቅ ዝም ነው ያልኩት። ዚስ ኢዝ ኦርቶዶክስ። ኦኬ። ስለዚህ ሚካኤል በስዕሉ ላይ አድሮ ያናግርሃል ወይ ማርያም ታናግርሃለች ብዬ ስላልመለስክልኝም በቤተክርስቲያናችሁ መጽሐፍት ቀዊሜ የቅድመ ስእልከ ሶባ አወትር ስኢለ በብሂለ ኦሆ ፍጡነ አስማኒ ቃል ብሎ የሚለው ሰላም ለልሳንከ ድርሳን ማን ነው? መልክአ ሚካኤል ላይ የተጻፈውን እና ሌሎችም በገድላትና በድርሳናት ላይ የተጻፉትን እሱን እኔ ፊት ልትመልሰው አልቻልክም። ምክንያቱም መጽሐፍ ቅዱስም አታውቅም። ሁለት ደቂቃ አለ። እሺ፣ ሁለት ደቂቃ ልቀጥል። እሺ፣ አንድ ደቂቃ እኮ ነው የቀረው ቴዲ። ማን ተራፍት እያደረግን ፖዝ እያደረኩኝ ነው። ሁለት ደቂቃ አለው። አይዞህ ጨምረህ ሰተኳል ምትለው እንደሚታወቁ ደማምረህ ነው። አትስታይ፣ ችግር የለውም። ነው አይደለም፣ ችግር የለውም። አንተ ስለሆንክ ባለመብቱ ጨምረህ እየሰጠ ስለሆነ ችግር የለውም። ይቀጥል። ችግር የለውም። ሁላችንም እንታዘበውን እንታዘባለን። ቀጥል። ችግር የለውም። ለምክንያት እንዳትመች አድርጌ ነው ምልክት። አለቀ። ይሄ ችግር የለውም። ምንም የሚባል ነገር የለም። 2 ሰዓት ከሆነ 2 ሰዓት ሰጥሃለሁ። አታስብልኝ። አንተም ከኔ ጋር ዲቤት ገባ ማለት ነው። ዲቤት አይደለም። በደቂቃ ጉዳይ ምንም ስጋት አይገባም። በቂ ደቂቃ ሰጥሃለሁ። በቂ ደቂቃ ሰጥሃለሁ። እሺ፣ ታዘበኝ። ደቂቃ እሺ። አይ ነው ደቂቃ አልፈልግም። ኤርሚያስም በሰዓት ጉዳይ ላይ በደቂቃ ጉዳይ ላይ ጥያቄ ካለ በቂ ደቂቃ ሰጥሃለሁ። ለምክንያት እንዳትመች ነው ማለት ነው። ቴዲ
ደቂቃ አልሰጠኝ የምትለው ነገር እንዳይኖር ማለት ነው። ጨረስኩ ስትል አስቁሜ መጨረሻ ላይ ሰመራይዝ አድርገህ እንሰነባበታለን። እሺ፣ ስለዚህ የምታወሩበት ጉዳይ ስላለ አሁን አያስቸኩልም። ባኪን ፎርዛ እናድርገው ነው እያልኩ ያሉት። እሺ ኤርሚያስ፣ ሁለት ጥያቄ አለኝ። ቅድም ስዕለ አድኅኖ ተብሎ ይጠራሉ ብለኸኛል። አንደኛ የሚካኤል ፎቶ ላይ ተገልጦ ማርያም ፎቶ ላይ ተገልጣ ወተት ታፈልቃለች፣ ትናገራለች፣ ደም ታወጣለች፣ ፍርድ ይናገራሉ፣ ሽንኩርቱ ሸተተኝ ይላሉ ምናምን ነገር ተብሎ የሚባለው ንግግር በሙሉ በስዕል ላይ ተገልጠው ነው የሚናገሩ ተብሎ የተባለው መልስ የለውም። This is orthodox። የሚቀጥለው ሌላኛው ጥያቄ ጠይቄ መልሰልኛል። ሌላኛው ጥያቄ ስዕለ አድኅኖ ናቸው ብለሃል። ስዕለ አድኅኖ ከሆኑ አንተን ስዕላት ያድኑሃል? ከምንድን ነው የሚያድኑት? ኦፍኮርስ ያድኗል ስንል ከዘላለም ሞት ስመልስ አዳምጠኝ እኮ እየመለስኩልህ እኮ ነው። ወይ ጉድ! ኦኬ እውር አይን ነገ ይበራል ሲባል የዛሬ እንዴት ልደራላ? ቅዱሳት ስዕላት ያድናሉ። እየመለስኩልህ ነው። ስመልስ መልስ ማለት እኮ እውቀት አይደለም። አዳምጠኝ። ቅዱሳት ስዕላት ኦፍኮርስ ከደዌ ሥጋ ያድናሉ። ከዘላለም ሞት ያዳነን የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ቅዱሳት ስዕላት ከደዌ ሥጋ ያድኑናል። እንዴት? ከፈለግ አሁን መጽሐፍ ቅዱስ ማስረጃ አውጥቼ አሳያለሁ። የመጨረሻ ጥያቄ ይህ መንፈሳዊ ህይወት እየተሳሳክ በቲፎዞ መንግስተ ሰማያት አትገባም። የትኛውም እምነት ውስጥ ያለ ትፋለጣለህ፣ ታስረዳለህ፣ ትቃጠላለህ፣ ትደባደባለህ። አይስክሬም እየላስክ አትገባም። የገባህን ታስረዳለህ። ራስን ችለህ ወይ ገሃነም ወይ ሲኦል ነው የምትገባው፣ ወይ ገነት ነው የምትገባው እስከሚገባኝ ድረስ። ስለዚህ እዚህ ጋር የምናደርገው ውይይት ይሄ የህይወት ጉዳይ ነው። ወደ ዘላለም ህይወት የምትሄድበት ወደ ዘላለም ሞት የምትሄድበት እንትን አናድርገው። የህይወት ጉዳይ ስለሆነ ፕሊስ ቢያንስ አንደርስታንድ ለመደራረግ እናውራ። የመጨረሻ ጥያቄ ነው። አንድ ደቂቃ ነው ያለኝ። ስለዚህ ቅዱሳት ስዕላት ያድናሉ ብሎ ስዕለ አድኅኖ ይላሉ። ከምን እንደሚያድኑት እንኳን አያውቅም። እሱም አይደለም ሌሎቹም አይመልሱ ከመጡ ሌሎች በሌላ ጊዜ አሁን አትደርብብኝ ጥያቄ ከደዌ ሥጋ ያድኑናል። አድምጠኝ ደቂቃዬን ፖዝ አድርግልኝ። አንድ ጥያቄ መጨረሻ። እሺ ስዕለ አድኅኖ ብላችሁ የምትሏቸው ሰዎች ሲቀዷቸውና ሲያጨማድዷቸው ራሳቸውን ከጨምዳጅና ከቀዳጅ እጅ ያድናሉ? መልካም የጠየቀኝን ጥያቄ ስመልስ አሁንም አዳምጠኝ። ጌታ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በመስቀል ሲሰቀል ራሱን ስላላዳነ ኢየሱስ አዳኝ አይደለም አይባልም። ሲቀጥል ኢየሱስ ክርስቶስን ወንጌል ስመልስ አዳምጠኝ። ለጆሮ ቢቆረቁርም አዳምጠኝ። የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ በጥፊ ስለተጸፋ፣ መራቅ ስለተተፋበት፣ በጅራፍ ስለተገረፈ፣ ከሊጦስትራ አደባባይ እስከ ቀራንዮ ድረስ ሕማምን ስለተቀበለ፣ የማይሞቱ አምላክ ሞትም ስለሞተ እንኳን እኛን ራሱን ማዳን አልቻለም አይባልም። ይሄ ልጅነት ነው። ይሄ አላዋቂነት ነው። የጌታችን የኢየሱስ ክርስቶስን ወንጌል የሰበኩት ቅዱሳን ሐዋርያት በጥላቸው ድውያንን የፈወሱት እነ ጴጥሮስ እነ ጳውሎስ በመስቀል ተዘግዝቀው ሲሰቀሉ በሰይፍ አንገታቸው ተቀልቶ ደማቸው ሲፈስ ራሳቸውን ስላላዳኑ አዳምጠኝ እባክህን እስኪጨርስ አዳምጠኝ። እስኪጨርስ አዳምጠኝ። የመጨረሻ ጥያቄ ነው አይደል? ጨርሰሃል። ጨርሰሃል።